ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች የቅድመ ግብር ክፍያ ስርዓት አፈጻጸም መመሪያ ቁጥር 2/2011 መሰረት ግብርን ቀንሶ የመያዝ ተፈጻሚ የማይደረግባቸው የዕቃና አገልግሎት ግብይቶችን የምንዳስስ ይሆናል። በቅድሚያ እንድትከታተሉ በአክብሮት ተጋብዛለሁ። የቅድመ ግብር ክፍያ ስርዓት አፈጻጸም መመሪያ ቁጥር 2/2011 ላይ ግብርን ቀንሶ የመያዝ ተፈጻሚ የማይደረግባቸው የዕቃና የአገልግሎት ግብይቶች ተብለው ከተዘረዘሩት ውስጥ የመደበኛ ትምህርት አገልግሎት አንዱ ሲሆን ስልጠናን ግን አይጨምርም። ይህም ማለት አንድ ድርጅት ለሰራተኞቹ የመደበኛ ትምህርት ማለትም የዲፕሎማ፣ ዲግሪ ወዘተ አገልግሎት ግዢ ቢፈጽም ለግብይቱ ከሚፈጸመው ክፍያ ላይ የቅድመ ግብር ስርዓት ተፈጻሚ አይደረግበትም። ነገር ግን ድርጅቱ የገዛው የስልጠና አገልግሎት ግዢ ከሆነ ለስልጠና ተቋሙ ከሚፈጸመው ክፍያ ላይ 3% የቅድመ ግብር ክፍያ ማስቀረት የሚኖርብን ይሆናል ማለት ነው። ሌላኛው የቅድመ ግብር ክፍያ ስርዓት ተፈጻሚ ከማይደረግባቸው የአገልግሎት ግዢ ውስጥ የፋይናንስ አገልግሎት ሲሆን ማንኛውም የባንክ አገልግሎት ገዢ ለግብይቱ ክፍያ ሲፈጽም የቅድመ ግብር ስርዓት ተፈጻሚ አይደረግበትም። ይሁን እንጂ ባንኩ የደንበኞቹን ንብረት በሚሸጥበት ጊዜ ገዢው ለባንኩ 3% የቅድመ ግብር ክፍያ ቀንሶ ማስቀረት የሚኖርበት ይሆናል። በተመሳሳይ መልኩ የየብስ፣ የአየር፣ የባህርና የባቡር ትራንስፖርት አገልግሎት ግዢ የቅድመ ግብር ክፍያ ስርዓት ተፈጻሚ አይደረግባቸውም። ለምሳሌ ከክፍያ ላይ የቅድመ ግብር ቀንሶ የማስቀረት ኃላፊነት የተጣለበት ግብር ከፋይ ለሰራተኞቹ የአየር ወይም የአውቶቡስ ቲኬት ግዢ ቢፈጽም ለግብይቱ የቅድመ ግብር ክፍያ ስርዓት ተፈጻሚ አይደረግበትም። ይሁን እንጂ የገዛው የኪራይ አገልግሎት ግዢ ከሆነ ከሚፈጸመው ክፍያ ላይ 3% ቅድመ ግብር ክፍያ ቀንሶ ማስቀረት የሚኖርበት ይሆናል። ሌላው የነዳጅ አቅርቦት ግዢ የቅድመ ግብር ክፍያ ስርዓት ተፈጻሚ የማይደረግባቸው ሲሆን ዘይትና ቅባቶች ግዢ ከሆነ ግን 3% የቅድመ ግብር ቀንሶ ማስቀረት የሚኖርበት ይሆናል። ከታሸገ ውሃ በስተቀር የውሃ አገልግሎት እና ወዘተ የመሳሰሉት የቅድመ ግብር ክፍያ ስርዓት ተፈጻሚ የማይደረግባቸው ግዢዎች ሲሆኑ ለበለጠ መረጃ የቅድመ ግብር ክፍያ ስርዓት አፈጻጸም መመሪያ ቁጥር 2/2011 እንድትከታተሉ እየጋበዝኩኝ ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ስለተከታተላችሁኝ አመሰግናለሁ።